የበለጠ እንሰጥ ነው ማለት ነው። እኔ ዛሬ 3 ልጆች ከነዚህ ግን ሁሉ አመጣ አንድ ልጅ እንኳን ይሄ ለኔ በጣም እንግዲህ የገለጤ እንሰጥ የጥያቄ ዛሬ ገለጤ ከኛ 3 አመት ወይ 2 አመት ታንሽ ብትወልድ ሴት ልጅ ጊዜ አለ የመሮጫ የመውለጃ እንደ አትሌት ከኔ ዘግይታ ምትመጣ አብረን ላይ ባልቻለና በሚስት ከኛ ባልተናነሰ ሀገሯን ተፈጥሯን ብላ በትልቅ መድረክ የተወዳደረችና ከኛም ባልተናነሰ በሀገር ውስጥም በዓለም ላይም ሽልማቶችን አግኝታ ራሷንም ሀገሯንም መለወጥ የምትችል አትሌት ሆነች። ማንንም ሊደብቀውም አይደለም ሊባልም አይችልም። ዛሬ እንግዲህ ገለጤ ያለችበት ሁኔታ ሁላችንም በመጀመሪያ በኦሮሚያ ያባሪ ተደምጣ ያደረገችውን ቃለመጠይቅ ሰጥተናል። ሁላችንም ራሳችን ላይ ተናግራለች። እንግዲህ ገለጤ ግማሹን እንኳን ተናግረች ይሄ አላም ለምን ከመጀመሪያ ጀምሮ የገለጤ ታሪክ እንደቀረበትም አብሬን በመስራት ስለማለት ትናንትና ምሳሌ ተናግራለች። አዲስ አበባ ስገባ አማርኛ ተናችን በራሴ ተከታታይ አማርኛ መጻፍም መናገር የቻልኩት ነፋን ነው። እኛን እንኳን ስትጠራ ሴቷን አንተ ወንድናች እያለች ነበር የምትጠራው። በጣም በልፋት በጥራት እዚህ ደረሰቻት ነው ተናገረችው። እንግዲህ እናቷ ለምን ነው እኔ ዛሬ የሚያምነው ነገር የበለጠ እንሰጥ ነው ማለት ነው። እኔ ዛሬ 3 ልጆች ከነዚህ ግን ሁሉ አመጣ አንድ ልጅ እንኳን ይሄ ለኔ በጣም እንግዲህ የገለጤ እንሰጥ የጥያቄ ዛሬ ገለጤ ከኛ 3 አመት ወይ 2 አመት ታንሽ ብትወልድ ሴት ልጅ ጊዜ አለ የመሮጫ የመውለጃ ጊዜዋን አጣሪ ገለጤ ከ2010 ጀምሮ በፍርድ ቤት ስትንከራተት ሌላ እንኳን የፍቅር ጓደኛ ይዛ ልጅ እንኳን ለመውለድ ያጣችበት ጊዜ ነው። እንዳየሁትን በጣም ስለማውቅ ፕሮግራሙ ነበር ወለደች በኋላ ልጅ መውለድ ሀሳብ ነበር። እኔ የሚያሳዝነኝ የገለጤ ያንስ አንድ ፍሬ እንኳን ሳይኖራት ሁሉ አመት ሀገሯን ወክላ ተወዳድራ ዛሬ ያለችበት ሁኔታ ለኔ በጣም አምሮኛል። እንግዲህ አሁን ዶክተር አያሌው እንደተናገሩት ወላሂ ፊክስ አትሌቶች ላይ የሚደርሰው ጥቃት በጣም በስፋት እየመጣ እየቀረበ በመገኘቱ ህግ አውጥቶ በሌላ ሀገር ላይ ህጎች እየተተገበሩ ይገኛሉ። በተለይ እንግዲህ እንደተናገሩት ሁኔታ በኬንያ ላይ 2 አትሌቶች ህይወታቸው አለፈ። ከዛ በኋላ ህግ በጣም ተቆ ይሄ ህግ በኢትዮጵያ እንዲተገበርና የአትሌቶች ጥቃት እንዲቆም በሚል ወደ ኢትዮጵያ አትሌቲክስ ፌዴሬሽን ይባል እሱን ዶክተር አያሌው እንዳሉት በመስራት ላይ እንገኛለን። እኔ ደግሞ ትልቁ ነገር ወደዚህ ወደ አትሌቲክስ ፌዴሬሽን የመጣሁበትም እንዲህ አይነት የሴቶችን ጥቃት ለማስቆም ነው። እንግዲህ እኔ በሩባቸው አመታትም እንዲህ አይነት ነገሮች በጣም ብዙ አልፏል። አትሌቶች እንደተባለው በማናጀሮች በባሎች በጓደኞች ብዙ አይነት ችግሮች እያሳለፉ ነው አትሌቶች ወደ ውጤት የሚመጡት። ውጤት ካመጡ በኋላ ደግሞ በእንደዚህ አይነት በተለያየ ነገር አትሌቶቹ ቢያንስ የሚኖሩበትን ነገር እንኳን የሚያስበት ሁኔታ ነው ያለው። ስለዚህ ገለጤ እንግዲህ ተናግራለች። በጣም ቦታ ደርሳለች። ህግ የያዘውን ጉዳይ ነው። እኔ የምለው ህግም ትክክለኛ እንዲሰጣት መንግስትም ደግሞ የገለጤን ጉዳይ በአትኩሮት አይቶ ለዚች ለሴት እንደ ሴትነቷ ትልቅ ነገር እንዲያደርግላት መልእክቴን አስተላልፋለሁ። እንደ ፌዴሬሽንም እኔ ሮጭ እንደማለቴም ከገለጤ ጎን እንደሆንም ገለጤ ብቻ ሳይሆን በአሁኑ ሰዓት ብዙ ሴት አትሌቶች በዚህ ጉዳይ ውስጥ ያለፉ ባዶ እጃቸውን ቀርተው በአሁኑ ሰዓት ምንም ሳይኖራቸው የሚኖሩ ስላሉ ይሄ ላይ መጥቷል። እንግዲህ መንግስትም የሚመለከተው አካልም በተለይ ደግሞ የሴቶች ጉዳይ
በዚህ ጉዳይ ላይ ጠንከር ያለ ነገር አድርጎ ለአትሌቶቻችን መፍትሄ እንዲፈጠር በዚሁ አጋጣሚ ያስተላልፋል። ይሄ ጉዳይ ግን ሴቶች ላይ ብቻ ሳይሆን ወንዶችም ላይ አለ። ብዙ ወንዶች አትሌቶችም የዚህ ሰለባ ይሆናሉ። ያው ወጥቶ ያለመናገሩ ነው እንጂ ወንዶች አትሌቶችም የዚህ ጥቃት ሰለባ ይሆናሉ። ስለዚህ ሁላችንም ተባብረን እንዲህ አይነት ጥቃቶችን ማስቆም አለብን እላለሁ። እንግዲህ የሚመለከተው አካል ለገለቴ ፍትህ ለገለቴ እየደጋገምኩኝ ፍትህ ለገለቴ እላለሁ። አመሰግናለሁ። የሞራል ግንባታ በተደረገ እኛም ከኢትዮጵያ ሕዝብ ታገኛለች ብለን እናስባለን። ከዛ ባለፈ ግን በጣም ብዙ ገለቶች አሉ። በጣም ብዙ በዚህ ደረጃ የተጎዱ ከዛም በላይ የተጎዱ ሊኖሩ ይችላሉና እኛንም የምናስብበትን ከዚህ በኋላ የራሳችንን ተቋም ፈጥረን የምንከላከል በተለይ ከባህልና ስፖርት ጋር ጥሩ ግንኙነት ነው ያለን። ስለዚህ ጉዳዩ አስረድተናቸው ተካፍሎታል። ኬንያ ይህን ሴፍጋርድ አቋቁሞ በአግባቡ ይሰራል። ለምሳሌ ባለፈው የወርልድ ጁኒየር ቻምፒዮንሺፕ ናይጄሪያ ላይ ከተደረገው ላይ እንደ አንድ ቲም ነው ሴፍጋርዲንግ ተብሎ ቲም ውስጥ ሄዶ ውድድር ላይ ማርኬቶች ላይ በደል እንዳይደርስ በሚል እየሰሩበት ያለው ማለት ነው። ስለዚህ የኛ እስከዛ ድረስ መስራት ያስፈልጋል። እንግዲህ ባለቤቶቹ ያው በዝርዝር ይገለጻሉ። ማማናቸው ውስጥ ተካተው ይህንን የአትሌቶችን ከውድድርም ውድድር በኋላ ውድድር ላይ የሚደርስባቸው ችግር ሊታገልላቸው ሊያስተካክልላቸው የሚገባው የሚለው በሂደት ከመንግስት ጋር ማለት የሚገለጽላቸውና በአጠቃላይ ግን ያለው ይሄ ነው። እኛ ፌዴሬሽን እንደግል ከሌሎችም ጋር ደግሞ የተጎዱ አትሌቶች እንዳሉ ታውቃለህ። ለእነሱ ከኛ የሚጠበቀውን ነገር ለማድረግ የምንችለውን ነገር እናደርጋለን። እናንተም ግን እንደ ሚዲያ የኢትዮጵያ ሕዝብ ከሞላቸው እንዲቆም በዚህ አጋጣሚ መልዕክታችንን እናስተላልፋለን ማለት ነው። ስለዚህ ብዙ ገለቴዎች አሉ። የገለቴ ጉዳይ አለ። አብረናት ላይ ያለ ነው። ከዚህ በኋላ ለሚደርስባት ነገር የምንችለው ለፌዴሬሽን አብረናት እንቆማለን ማለት ነው። ሌሎችም ደግሞ ብዙ አትሌቶች አሉ። እነሱንም በምንችለው ለማገዝ ጥረት እናደርጋለን ማለት ነው። ከዚህ እኔ ይህንን ካልኩኝ ዶክተር አያለው አጠቃላይ ስላሉ የሚመሳቸው አብዛኛው የአትሌት ችግር ያለ አብዛኛው አትሌት ጋር የኖሩ ሰው ናቸው። ችግር ያለ ይህን ሴት ግን በእነሱ በኩል ነው በእነሱ ነው የመጣው በእነሱ በኩል ነው ራሱ ተቀምጦ ዶክመንት ተዘጋጅቶ የሀገራት ተሞክሮ ተብሎ ያው ለባህልና ስፖርት ሚኒስቴር ተሰጥቶ ባህልና ስፖርት ሚኒስቴር ደግሞ ከተገቢው ከሚመለከተው አካል ጋር ሌሎች ሀገሮች ማደራጀቶች ማለት ነው ተደራጅቶ ወደ ስራ እንዲገባ ያው ስራዎች ተጀምሯል። እንግዲህ 3 ወር አካባቢ ነው ዶክመንት ማለት ነው ሲያደርግ እንግዲህ ወደ ባህልና ስፖርት በቃል ደረጃ ተወያይተናል። በዶክመንት ደረጃ ተሰናድቶ ተብሎ ለአትሌቶች ገልጸን ወደዛ መስራት ማለት ነው።